ስልኩን እንዴት ነው ቻርጅ የሚያደርጉት? የባትሪ ዕድሜን የሚያሳጥሩ መጥፎ ልማዶች። የሞባይል ስልክዎን ባትሪ በትክክለኛው መንገድ ቻርጅ ያደርጋሉ? ብዙዎቻችን የምንከተላቸው የቻርጅ ልማዶች የባትሪውን የረጅም ጊዜ ጤና ወይም ሎንጂቪቲ የሚጎዱ ናቸው። ባትሪዎ በጊዜ ሂደት ቶሎ እንዳያልቅ ለመከላከል ማድረግ የሚገባዎትንና መተው ያለባዎትን ልማዶች በዚህ ቪዲዮ እናያለን። ከእናንተ የሚጠብቀው ሙሉ ቪዲዮውን መመልከትና ላይክ ማድረግ ብቻ ነው። አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ የተባበሩን። ወደ ቪዲዮ። ባትሪን የሚጎዱ ልማዶችና ትክክለኛው መፍትሄ። አንደኛ፣ ባትሪው 0% እስኪሆን መጠበቅ። የዘመናዊ ስልኮች ሊቲየም አዮን ባትሪዎች ሙሉ በሙሉ አልቆ 0% ሆነው እንደገና ቻርጅ መደረግ አይወዱም። ሙሉ በሙሉ ማለቅ ባትሪውን ያጨናንቀዋል። በተደጋጋሚ ከተደረገም ባትሪው ሙሉ በሙሉ እንዳይሰራ ይሆናል። መፍትሄ፣ ባትሪው ከ20% በታች ሳይወርድ ቻርጅ ማድረግ። በተመሳሳይ ደግሞ 100% ሙሉ በሙሉ መሙላትም አያስፈልግም። ከ80% እስከ 90% ባለው ክልል ውስጥ መሙላት ባትሪው ጤናማ እንዲሆን እና ብዙ ጊዜ እንዲያገለግል ይሆናል። ሁለተኛ፣ ሌሊቱን ሙሉ ቻርጅ ላይ መተው። አብዛኛዎቹ ዘመናዊ ስልኮች ሙሉ በሙሉ ሲሞሉ ቻርጁን ያቆማሉ፣ ኦቨር ቻርጂንግ ፕሮቴክሽን ስለሚኖራቸው ማለት ነው። ነገር ግን ሌሊቱን ሙሉ ቻርጅ ላይ መተው ስልኩን በከፍተኛ የሙቀት መጠን ለረጅም ጊዜ እንዲቆይ ስለሚያደርግ የባትሪ ዕድሜን ያሳጥራል። መፍትሄ፣ ስልኩን በምሽት ከ100% በኋላ ቻርጅ ላይ ከመተው ይልቅ በቀን ውስጥ ይሙሉት። የሚቻል ከሆነ ደግሞ ስልኩን ቻርጅ ሲያደርጉ በጣም ሙቀት ስለሚኖረው ያን ለመቀነስ ከቨሩን ያወልቁት፣ ሙቀቱን የተወሰነም ቢሆን ስለሚቀንስ። ሶስተኛ፣ ኦሪጂናል ያልሆኑ ዋጋቸው ርካሽ የሆነን ቺፕ ካውንተርፊት ቻርጀሮችን መጠቀም። ጥራት የሌላቸው ወይም ርካሽ ቻርጀሮችና ኬብሎች በቂ ያልሆነ ወይም ያልተረጋጋ ኃይል ለስልኩ ይሰጣሉ። ይህ በባትሪው የኃይል መሙላት ሂደት ላይ ጉዳት ሊያደርስ ይችላል። ስልኩ በፍጥነት ቻርጅ ይጨርሳል። መፍትሄ፣ ሁልጊዜ የስልኮን ኦሪጂናል ቻርጀርና ኬብል ይጠቀሙ። ካልሆነም በስልኩ አምራች ኩባንያ የተፈቀዱ ሰርቲፋይድ ጥራት ያላቸው ምርቶችን ብቻ ይግዙና ይጠቀሙ። አራተኛ፣ ፈጣን ቻርጀር ወይም ፋስት ቻርጀር ሁልጊዜ መጠቀም። ፈጣን ቻርጀሮች በፍጥነት ቻርጅ ስለሚያደርጉ ጊዜ አይወስዱም፣ ግን ከፍ ያለ ኃይል ስለሚጠቀሙ ብዙ ሙቀትን ይፈጥራሉ። ሙቀት ደግሞ የባትሪ ህዋሳትን ወይም ባትሪ ሴልስን ይጎዳል። ስለዚህ ባትሪው በፍጥነት ይጨርሳል። መፍትሄውና ፈጣን ቻርጀሮችን የሚያስፈልጓ ከሆነ ብቻ ይጠቀሙ። በምሽት ወይም አስቸኳይ በማይሆንበት ጊዜ ቀስ ያለ ቻርጅ የሚያደርግ ቻርጀር መጠቀም ይመረጣል። አንዳንድ ስልኮች ላይ ኦፕቲማይዝ ቻርጂንግ የሚባል ሴቲንግ አለ። እሱን ያብሩት። 5. ቻርጅ እየተደረገ ከባድ ስራዎችን መስራት። ስልኩ ቻርጅ በሚያደርግበት ጊዜ በተፈጥሮ ይሞቃል። በዚህ ላይ ደግሞ ቻርጅ ተሰክቶ ጌም መጫወት፣ ቪዲዮ ማየት፣ ዳታ ወይም ዋይፋይ ክፍት ሆኖ ኢንተርኔት መጠቀም ሲጨመርበት ወይም ሌሎች ብዙ ጊዜ ባትሪ የሚጨርሱ ነገሮች ስንጠቀም ባትሪው ለከፍተኛ ሙቀት ይጋለጣል። የስልካችን ሙቀት ሲበዛና በጣም ሲሞቅ በተደጋጋሚ እንደዛ ከሆነ የባትሪውን ዕድሜ ቶሎ ይጨርሰዋል። መፍትሄ፣ ስልኩ ቻርጅ ላይ እያለ ከባድ አፕሊኬሽኖችን ከመጠቀም ይቆጠቡ። ምሳሌ ቲክቶክ፣ ዩቲዩብ እና ሌሎችም። ባትሪው በሚሞላበት ጊዜ እንዲያርፍና እንዲቀዘቅዝ ይፍቀዱለት። ቻርጀር ሰክተን ምንም ነገር ስልካችንን ባንጠቀም ጥሩ ነው። የስልኩ ባትሪ የረጅም ጊዜ ዕድሜ በርሶ የቻርጅ አድራጎት ልማድ ላይ የተመሰረተ ነው። እነዚህን ቀላል ማስተካከያዎች በማድረግ የባትሪውን አቅም ለብዙ ዓመታት ማቆየት ይችላሉ። እርሶ የትኛው የቻርጅ ልማድ ነበረባችሁ? ኮሜንት ቦክሱ ላይ ያገሩን።